የካቲት 16 ዓለምን ዕጣ ፈንታ የቀየረው የኪዳነ ምሕረት ቃል ኪዳን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልን። የተወደዳችሁ የኦርቶክሪስት ቤተሰቦች፣ ዛሬ በቤተ ክርስቲያናችን ታላቅ በዓል ነው፣ የካቲት 16። ይህ ቀን እናታችን ቅድስት ድንግል ማርያም ከልጇ ከወዳጇ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የምሕረት ቃል የተቀበለችበት ታላቅ ቀን ነው። ብዙዎቻችን ኪዳነ ምሕረት ብለን ስንጠራው በውስጥ ያለውን ጥልቅ ምስጢርና ታሪካዊ ትስስር ግን ላናውቅ እንችላለን። ዛሬ በዓሉ ለምን ይከበራል? ምንስ ተአምር ተፈጠረ? የትስ በድምቀት ይከበራል? የሚሉትን አብረን እንመለከታለን። አብራችሁን ቆዩ። ክፍል 1 የካቲት 16 ለምን ይከበራል? ታሪካዊና ሃይማኖታዊ መነሻው። የካቲት 16 በየዓመቱ በታላቅ ድምቀት የሚከበርበት ዋናው ምክንያት እመቤታችን ቅድስት ድንግል ማርያም ለሰው ልጆች ድህነት ያላትን ጽኑ ፍቅርና ተጋድሎ የምናስብበት ቀን ስለሆነ ነው። ታሪኩ እንዲህ ነው። እመቤታችን ቅድስት ድንግል ማርያም ከጌታ ዕርገት በኋላ በጎልጎታ ተራራ እየዞረች ትጸልይ ነበር። የሰው ልጅ ወደ ሲኦል ሲወርድ ማየት ስላልቻለች ልጇን በለቅሶና በስግደት ትለምነው ነበር። በዚህን ዕለት በየካቲት 16 ጌታችን ኢየሱስ ክርስቶስ ከቅዱሳን መላእክት ጋር ወርዶ እናቱን ከመሬት አነሳት። እንዲህም አላት፣ እናቴ ሆይ ለምን ታለቅሻለሽ? እንባሽ እኮ የሲኦልን እሳት ያጠፋል። ንገሪኝ፣ ምን እንዳደርግልሽ ትሻለሽ? አላት። እርሷም ልጄ ሆይ ስሜን የጠራውን፣ በስሜ የተራቡን ያበላውን፣ የተጠማ ያጠጣውን፣ ቤተ ክርስቲያን ያነጸውን ወይም በስሜ ዝክር ያወጣውን ከሲኦል አውጣልኝ፣ ማርልኝ አለችው። ጌታም የእናቱን ልመና ተቀብሎ እናቴ ሆይ በራሴና በአባቴ እምላለሁ፣ ስምሽን የጠራውን መታሰቢያሽን ያደረገውን እስከ 10 ትውልድ እምርልሻለሁ ብሎ ታላቅ የምሕረት ቃል ኪዳነ ምሕረት ሰጣት። ለዚህም ነው ይህ ቀን የካቲት 16 ኪዳነ ምሕረት ተብሎ የዓመቱ ታላቅ በዓል የሚሆነው። ክፍል 2 ስናየው ደግሞ የታሪኩ አስደናቂ ማሳያ ወይም በላዔ ሰብ ታሪክን እናገኛለን። የዚህ ቃል ኪዳን ኃይል የሚያሳይ አንድ አስደናቂ ታሪክ በዚህ ቀን ይነሳል። ይህም የበላዔ ሰብ ወይም ሰው በላው ታሪክ ነው። 78 ነፍሳትን የገደለ ጨካኝ ሰው ነበር። ነገር ግን አንድ ቀን ውሃ ጠምቶት የሚለምን ድሃ ሲያገኝ ስለ ማርያም ብሎ ጥቂት ውሃ ሰጠው። ይህ ጨካኝ ሰው በሞተ ጊዜ አጋንንት ነፍሱን ሊወስዱ ሲሉ እመቤታችን ልጄ የገባህልኝ ቃል ኪዳን አለ፣ በስሜ ውሃ አጠጥቷልና ነፍሱን ማርልኝ አለች። በዚህ አንዲት ጠብታ ውሃ ምክንያት ነፍሱ ከሲኦል ድናለች። ይህ የኪዳነ ምሕረት አማላጅነት ኃይል በዓለም ላይ ያስመሰከረ አስደናቂ መንፈሳዊ ክስተት ነው። ክፍል 3 ስንመለከት የታሪክና የቦታ ትስስር፣ ለምሳሌ የአድዋ ጦርነትና የእንጦጦ ኪዳነ ምሕረት ቤተክርስቲያን እናገኛለን። ወደ ሀገራችን ኢትዮጵያ ስንመጣ የካቲት 16 ከታሪካችን ጋር ልዩ ትስስር አለው። ምንም እንኳን የአድዋ ጦርነት ድል የተበሰረው በቅዱስ ጊዮርጊስ ዕለት ቢሆንም አጼ ምኒልክ ወደ ጦርነት ሲዘምቱ ታቦተ ጊዮርጊስንና ታቦተ ኪዳነ ምሕረትን ይዘው ነበር። በተለይም ንጉሡ አጼ ምኒልክና እቴጌ ጣይቱ ለአምላክ ያላቸውን ተማጽኖ ያቀርቡ የነበረው በታሪካዊቷ እንጦጦ ኪዳነ ምሕረት ቤተክርስቲያን ነበር። ኢትዮጵያውያን በጭንቅ ሰዓት የሚሸሹት ወደ እናታቸው ኪዳነ ምሕረት ነው። በዚህም ምክንያት የኪዳነ ምሕረት ቃል ኪዳን ኢትዮጵያን እንደጠበቃት አባቶቻችን ይናገራሉ። ክፍል 4 ስናይ ደግሞ በዓሉ በድምቀት የት ይከበራል የሚለው ነው። በመላው ኢትዮጵያና በዓለም ዙሪያ በሚገኙ አብያተ ክርስቲያናት በዓሉ ይከበራል። ነገር ግን በልዩ ሁኔታና እጅግ አስደናቂ በሆነ መንገድ መንፈሳዊ ድባብ የሚከበርባቸው ቦታዎች አሉ። አንድ
ዋልድባ ገዳም ነው። ዋልድባ አቡነ ሳሙኤል ነው። ይህ ቦታ የኪዳነ ምሕረት አገር በመባል ይታወቃል። መነኮሳቱ ይህን ዕለት በታላቅ ጸሎትና ማህሌት ያከብሩታል። በዋልድባ ምድር ቃል ኪዳኗ እንደሚፈስም ይታመናል። 2 እንጣጦ ወይም እንጠጦ ሐመረ ኖህ ኪዳነ ምሕረት ይከበራል። በአዲስ አበባ አናት ላይ የምትገኘውና የአጼ ምኒልክ አሻራ ያረፈባት ይህ ቤተክርስቲያን በየካቲት 16 በሰው ጎርፍ ትጥለቀለቃለች። 3 የጎጃም ባህር ዳር ኪዳነ ምሕረት ነው። እንዲሁም በተለያዩ ገዳማት ውስጥ ቃል ኪዳኗን በማመን ምዕመናንን በነቂስ ወጥተው ያከብሩታል። ውድ የኦርቶክራይስት ቤተሰቦች የካቲት 16 ተራ ቀን አይደለም እንደ ሌሎቹ። ተስፋ የቆረጡ ተስፋ የሚያገኙበት፣ ኃጢአተኞች የሚጽናኑበት፣ እናቴ ማርያም ብለው ጠርተው የማያፍሩበት የቃል ኪዳን ቀን ነው። እኛም በበዓሉ ቀን ኪዳነ ምሕረት ሆይ በቃል ኪዳንሽ አስቢን፣ ከልጅሽ አስታርቂን ብለን እንጸልይ። የኪዳነ ምሕረት ምልጃና ጸሎት ከሁላችን ጋር ይሁን። ቪዲዮውን ከወደዳችሁት ላይክ፣ ሌሎችም እንዲደርስ ሼር ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም በዓል።